በዓለም ላይ ከፍተኛ ዝና ካገኙ ሰዎች አንዱ ነበር። በአንድ ኮንሰርት ላይ ብቻ ሺዎች ራሳቸውን ይስቱ ነበር። ሚሊዮኖች ደግሞ ድምጹን ለመስማት ይጠባበቁ ነበር። በቢሊዮን የሚቆጠሩ የዘፈን ኮፒዎች በመሸጥ የሙዚቃ ዓለምን ለዘላለም የቀየረ፣ ዛሬም ድረስ በዳንሱ እንቅስቃሴ የሚያስገርመን። ነገር ግን ከዚህ ሁሉ ዝና በስተጀርባ የተሰበረ የልጅነት ህይወት፣ ከባድ ግፊቶች፣ አከራካሪ ክሶችና እስከ ዛሬ ድረስ የሚያነጋግሩ ሚስጥሮች ተደብቀዋል። አንዳንዶቹ እስካሁን ድረስ አልሞተም ብለው ያምናሉ። በሙዚቃውና በዳንሱ አጃይብ ያስባለን ይህ ሰው ማን ነበር? እንዴትስ ከተራ ልጅነት ወደ የፖፕ ንጉስነት ተቀየረ? እና ለምን ህይወቱ በብዙ ዝግቦችና ሚስጥሮች ተሸፈነ? በዛሬው ታሪካችን የዓለምን ሙዚቃ የለወጠው የፖፕ ንጉስ የሆነውን የማይክል ጃክሰንን አስደናቂና አሳዛኝ ታሪክ እንመለከታለን። ማይክል ጃክሰን የተወለደው እንደ አውሮፓውያን አቆጣጠር ነሐሴ 29 በ1958 በኢንዲያና ግዛት ውስጥ ጋሪ በተባለች ድሃ የኢንዱስትሪ ከተማ ውስጥ ነው። ማይክል ያደገው 10 ልጆች ባሉበት በድህነትና ባለ 2 ክፍል ጠባብ ቤት ውስጥ ነበር። የማይክል አባት ጆሴፍ ጃክሰን በብረት ፋብሪካ ውስጥ በረጅም ሰዓት ከባድ ስራ የሚለፋ ሰው ሲሆን፣ እናቱ ካትሪን ደግሞ ትልቅ የሙዚቃ ፍቅር ያላት ታጋሽ እናት ነበረች። ማይክል እንደ ማንኛውም ህፃን የተለመደውን የልጅነት ጊዜ አላሳለፈም። ምክንያቱም አባቱ እጅግ ጨካኝ ሰው ነበር። አባታቸው ለሙዚቃ የነበራቸውን ተሰጥኦ አይቶ ማይክልንና ወንድሞቹን ቀንና ሌሊት ያለ እረፍት በጅራፍ እየገረፈ ያሰለጥናቸውም ነበር። በዚህም ምክንያት ዘ ጃክሰን 5 የተባለውን የሙዚቃ ቡድን መሰረቱ። ማይክል ገና በ5 ዓመቱ በሚያስደንቅ የድምጽ ብቃቱ የቡድኑ ዋና ቀንቃይ በመሆን ሙዚቃን ብሎ ጀመረ። ይሁን እንጂ የማይክል ጥበብ በቡድን ብቻ የሚወሰን አልነበረም። ገና ባንዱ ውስጥ እያለ እንደ አውሮፓውያን አቆጣጠር በ1971 ጎቱ ቢዜር የተባለውን የመጀመሪያ ዘፈኑን አወጣ። በቀጣይ ዓመት በ1972 ደግሞ ቢን የተባለው ዘፈኑን የአሜሪካ የሙዚቃ ሰንጠረዥን አንደኛ በመሆን ለኦስካር ሽልማት ታጨ። እውነተኛው የነጻነት ጉዞ የጀመረው ግን እንደ አውሮፓውያን አቆጣጠር በ1979 ያወጣው ኦፍ ዘ ዋል የተባለው አልበሙ ማይክል በራሱ መቆም የሚችል ታላቅ ኮከብ መሆኑን ለዓለም ሲያሳይ ነው። እውነተኛ ዓለም አቀፍ ዝና የተመዘገበው እንደ አውሮፓውያን አቆጣጠር በ1982 ያወጣው ቴይለር አልበም ሲፈነዳ ነው። ይህ አልበም ከ70 ሚሊዮን ኮፒዎች በላይ በመሸጥ በዓለም ታሪክ ከፍተኛ የሽያጭ ክብረ ወሰንን ባለቤትም ሆነ። ይህ ታላቅ ዝና ደግሞ ወደ መድረክ አወጣው። ማይክል ጃክሰን የመጀመሪያውን ትልቅ ብቸኛ የዓለም ኮንሰርት ጉዞ ባድ ወርልድ ታወር በጃፓን ቶኪዮ ከተማ ጀመረ። ከዛም በኋላ ግን የሱ ኮንሰርቶች መደበኛ የሙዚቃ ዝግጅት መሆናቸው ቀርቶ ወደ ፍጹም እብደት ተቀየሩ። ማይክል መድረክ ላይ ወጥቶ ለ2 ደቂቃ ያህል ሳይንቀሳቀስ እንዳውልት ሲቆም ህዝቡ በከፍተኛ ስሜት ይጮህ ነበር። በተለይም በሮማኒያ ቡካሬስት በነበረው ኮንሰርት ላይ ብቻ ከ5000 በላይ ሰዎች በከፍተኛ ሙቀት፣ በኦክሲጅን እጥረትና ከመጠን በላይ በሆነ ስሜታዊ ድንጋጤ ምክንያት ራሳቸውን ስተው ወድቀዋል። በመቶዎቹ የሚቆጠሩ አምቡላንሶች ሰዎችን ከመሃል እየለቀሙ መድረክ ጀርባ ለማከም ተገደውም ነበር። ነገር ግን ይህ በዝና ማማ ላይ ያለ ንጉስ ሌላ ትልቅ እንቆቅልሽን ፈጠረ። የፊትና የሰውነቱ ቆዳ ሙሉ በሙሉ ከጥቁርነት ወደ ነጭነት መቀየርም ጀመረ። ዓለም ዘሩን ጠልታው ነው ብላ ብታማው፣ እውነታው ግን ማይክል ቪትሊጎ ወይም በሀገራችን በረሽ የሚባለው የቆዳ በሽታ ነበረበት። በሽታው መላ አካሉን ነጭ ነጠብጣብ ስላደረገው በሕክምና የቆዳ ቀለሙን ወጥ ለማድረግ ተገደደ። ነገር ግን ከዚህ ሳይንሳዊ ምክንያት በስተጀርባ በህዝብ ዘንድ የሚወራ ሌላ እጅግ አስፈሪ ሚስጥርም አለ። ብዙዎች ማይክል ጃክሰን የቆዳ ቀለም የቀየረው ከሉሲፈር ወይም ከሰይጣን አምልኮ ማህበራት ጋር በገባው የስምምነት ውል ምክንያት ነው ይላሉ። ማይክል በዓለም ላይ ከፍተኛ ዝናንና ሀብትን ለማግኘት ሲል ነፍሱን አሳልፎ ሰጥቷል። ይህ የቆዳው መገሽለጥና መለዋወጥ የዚያ የሉሲፈር ስምምነት
ሰይጣናዊ ምልክት ዋጋ ነበር ይባላል። ማይክል ራሱ ይህንን የሰይጣን አምልኮ ወሬ በተደጋጋሚ ቢያስተባብልም ወሬው ግን እስካሁን ድረስ በሰፊው ይነገራል። ከዚህም በተጨማሪ ማይክል ጃክሰን በየቀኑ በልዩ የኦክስጅን ሳጥን ውስጥ ይተኛል የሚለው ወሬ ዓለምን ያስገረመ ሌላኛው ትልቅ ሚስጥር ነበር። በወቅቱ የተለያዩ ሚዲያዎች እርጅናን ለመከላከልና እስከ 50 ዓመት ለመኖር የሚደረግ ጥረት ነው ቢሉም እውነተኛ ታሪኩ ግን ሌላ ነበር። እንደ አውሮፓውያን አቆጣጠር በ1984 ማይክል ለአንድ የፔፕሲ ማስታወቂያ እየሰራ ሳለ በደረሰበት አስደንጋጭ አደጋ ፀጉሩንና የራስ ቅሉ ላይ ከባድ የእሳት ቃጠሎ ደረሰበት። ይህንን ከባድ የቃጠሎ ቁስል በፍጥነት ለማዳን ሲሉ ሐኪሞቹ በዚህ ልዩ የኦክስጅን ሳጥን ውስጥ ሆኖ እንዲታከምም አዘዙ። ማይክል በኋላ ላይ ይህንን ውድ የሕክምና ሳጥን ለሆስፒታሉ በነፃ የለገሰ ቢሆንም ሳጥኑ ውስጥ ተኝቶ የተነሳ ፎቶ ግን ትልቅ ወሬ ሆኖ ቀረ። የዚህ ታላቅ ንጉሥ የመጨረሻ ምዕራፍ የተጻፈው ግን እንደ አውሮፓውያን አቆጣጠር በ2009 ነበር። This is it የተባለውን የኮንሰርት ጉዞ ለማድረግ በከፍተኛ ዝግጅት ላይ ሳለ ሰኔ 25 ቀን 2009 በድንገት ከዚህ ዓለም በሞት ተለየ። በኋላ ላይ እንደተረጋገጠው የማይክል ህልፈት የመጣው በግል ሐኪሙ በሰጠው የተሳሳተ ኃይለኛ ማደንዘዣ መጠን ምክንያትም ነበር። ነገር ግን የሱም ሞት ከተሰማበት ሰከንድ ጀምሮ እስካሁን ድረስ በዓለም ላይ እጅግ ብዙ ነገሮች ይባላሉ። ብዙዎቹ የማይክል ጃክሰንን ድንገተኛ ሞት ተፈጥሯዊ ወይም በሐኪም ቸልተኝነት የመጣ ነው ብሎ ለማመን ይከብዳቸዋል። የመጀመሪያውና በሰፊው የሚወራው ወሬ ማይክል ጃክሰን አልሞተም፣ ይልቁንም በቢሊዮን ዶላር ዕዳ ከፍርድ ቤት ክሶች ከከፍተኛ የሚዲያ ጫና ለማምለጥ ሲል የራሱን ሞት በድራማ ፈጥሮ ዛሬም ድረስ በሚስጥር እየኖረ ነው የሚለው ነው። አድናቂዎቹ ለዚህ እንደማረጋገጫ የሚያቀርቡትም በቀብሩ ስነ ስርዓት ላይ ሳጥኑ ተዘግቶ መቆየቱና ከዚህም በኋላ በተለያዩ የዓለም ክፍሎች እሱን የሚመስሉ ሰዎች በቪዲዮ መታየታቸው ነው። የፖፕ ንጉሱ ማይክል ጃክሰን ሕይወት ገና ከልጅነቱ ጀምሮ እስከ መጨረሻ እስትንፋሱ ድረስ በስኬት በጭንቀትና በሚስጥር የተሞላ ነበር። አካሉ ከዚህ ዓለም በሞት ቢለይም ያደረጋቸው ተጽዕኖዎችና አስደናቂ ስራዎቹ ግን ዛሬም ድረስ በቢሊዮኖች ልብ ውስጥ ሕያው ሆነው ይኖራሉ። ቪዲዮአችንን እስከ መጨረሻው ድረስ ስለተከታተላችሁን እናመሰግናለን። ቤታችንንም ላይክ፣ ሼር፣ ሰብስክራይብ በማድረግ ፍቅራችሁንም ግለጹልን። ቀጣይ እንድንሰራላችሁ የምትፈልጉት ሀገር ወይም ታሪክ ካለ ኮሜንት ሴክሽን ላይ አሳውቁን። እስከዛው ድረስ ሰላም።